ያለችዋ ነገር ወጣለች። ዋናዋ መቼስ ስልክ ይዛችሁ እንዲህ ያወራችሁ ወይ ደግሞ ድንገት በሆነ አጋጣሚ ሰርቃለሁ ብሎ ያሰበ ሌባ ይሄን ከቨሩን ቢሰርቃችሁ ወይኔ ስልኬ ትላላችሁ ወይስ ዋናው የትኛው ነው? ከቨሩ ወይስ ዋናው? አንዳንድ ጊዜ ያለው በርግጥ ጥሩ ምሳሌ እንድናመጣ የሚመች አይመስለኝም። አንዳንድ ጊዜ ከመጠጡ የበለጠ ጠርሙስ ሲባል ሰምቻለሁ። አንዳንዴ ከባድ ነው። ውስጡ ካለው ይልቅ መያዣው በልጦ ማለት ነው። እሺ ለማንኛውም ስልኩ ነው አይደለ? ትልቅ ዶክመንት ያለው ምን ያው በውድ ዋጋ የሚገዛው ስልኩ ነው አይደለ? ሰው ሲሞት ብዙ ጊዜ ወየው የምንለው ሳጥኑ ላይ ከላይ ያለው ሽፋኑን ይዘን ስለሞ ለጊዜው አታድሶ በአዲስ አካል እስኪነሳ ድረስ የሚቆየው ለጥቅም ነው የሚሞተው ሰው በአዲስ ኪዳን በክርስቶስ ክርስቲያን የሆኑት የእግዚአብሔር ልጅነት ያለን በጥቅም ሞታል። አሁን ይሄን ሁሉ እንድናገር ያደረገኝ እኛ ሳጥን አለን። ይሄ ሳጥን ስጋችን ነው። በውስጥ ደግሞ በሳጥን ውስጥ የምትኖር ነፍስ አለች። ሳጥኑን በውስጥ ካለችዋ ነፍስ ጋራ ዳንኤል፣ ኤርምያስ፣ ራሄል፣ ኤደን ምን እያለን እንጠራዋለን። የስጋና የነፍስ የሳጥንና በሳጥን ውስጥ ያለው መጠሪያ ስማችን ነው። ለይቶ ይሄንን እስከ ዕለተ ሞቱ ድረስ ለይቶ የሚጠራ ሰው እሱ ያበደል። የክርስቶስ ተዋህዶ ደግሞ ከሞት በኋላ ከሞት በፊት የሚል ነገር የለም። በማህፀነ ማርያም አንድ ጊዜ ተዋህደ፣ መለኮት ከስጋ ስጋ ከመለኮት ጋር ተዋህደ። ከዚያ በኋላ ግን በዕለተ ሞት እንኳን የሚለይ ነገር የለም፣ መለያየት የለም። መለኮቱ ከስጋው ስጋው ከመለኮቱ አልተለየም። ነፍሱ ከስጋው ተለይታለች እውነተኛ ሞት ስለሆነ። መለኮቱ ግን ሕያው ከስጋው አልተለየም መለኮት። ስለዚህ አሁን እኛ የምንቆርበው ስጋ እንኳን የሚገርማችሁ አሁን እኛ የምንቆርበው እስኪ ምንድን ነው እስኪ ንገሩ። ልጀምርላችሁ። ነፍስ ምን ያለው? አቤት ነፍስ የተለየው መለኮት የተዋሃደው ነው። መለኮት ምንም ልዩነት ለቅጽበት ከማህፀነ ማርያም በኋላ ልዩነት የለም። ስለዚህ ልዩነት ሳይኖር በተዋህዶ የወጣለትን ስም ለይቶ ፍጡር ፈጣሪ ምን እውነት ነው? ፈጣሪ ነው፣ እውነት ነው። የፍጡርን ባህሪ ይዟል። ነገር ግን ስሙ አይደለም። የፍጡር ባህሪ ያለው የፍጡር ባህሪ ያለው ማለት ነው ያ ስጋ አልተለወጠም ማለት ነው። አሁን እንኳን አልተለወጠም። ለምሳሌ አይራብም፣ አይጠማም። እዚህ ምድር ላይ እንደነበሩ ነገር ምንም የስጋ ባህሪ የስጋ ጠባይ የለም። ነገር ግን የስጋ ባህሪው አሁን ጠፍቷል ወይ ብትሉ አልጠፋም። እኛ እንኳን ትተናቸው የምንተዋቸው በመቃብር እንደምታውቁት ሁላችን እንሞትና ስንነሳ አንበላም፣ አንጠጣም፣ አንደክምም። ያ ማለት ባህሪያችን ተለወጠ ማለት አይደለም። ወደ ጥንተ ተፈጥሯችን ተመለስን ማለት ነው። አሁን ክርስቶስ አምላካችን የተለወጠው ነገር የለም። የፍጡርን ባህሪው አድርጓል። መለኮት ብቻ የሚል ትምህርት የለንም። ክርስቶስን ለማክበር ሰው ብቻ የሚልም ሌላ ትምህርት የለንም። ሰው የሆነ አምላክ ነው፣ አምላክ የሆነ ሰው ነው። እስኪ ምን አልኳችሁ? ስለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሆነ በኋላ ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም የሚለው ስም እያለ ገነጣጥሎ መጥራቱ ምናልባት መጻሕፍት በልዩ ልዩ ምክንያት ቅድመ ተዋህዶ ከመዋሃዱ በፊት ድህረ ተዋህዶ ከተዋህዶ በኋላ የሚያነሳሱትን የአጋጣሚ ርዕሰ ጉዳይ እያነሳ የምንከራከርበት አይደለም። የጋራ ስም አለን። ክርስቶስ የሚለው ፍጡር ባህሪውን ማለት የፍጡርን ባህሪ የወሰደበትን ስም ይዟል። መለኮታዊ ባህሪውንም ይገልጣል። እውነት ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ይሄ እና ፍጹም አምላክነቱን የሚገልጥልን ግን ክርስቶስ የሚለው ስም ነው። ከተዋህዶ በኋላ እየለየን ለፍጡርነት ያደላ ፈጣሪነት ብቻ ወይም ደግሞ በሌላ ነገር ከበድ እንዳይ ሩቅ ብእሲ ሩቅ መለኮት የሚያደርግ ንግግር በቤተክርስቲያናችን የለም። ሩቅ መለኮት ማለት መለኮት ብቻ፣ ሩቅ ብእሲ ማለት ሰው ብቻ ማለት ነው። ስለዚህ አሁን እኛ የነፍስም የስጋም መጠሪያ የሆነው ዳንኤል፣ ኤርምያስ፣ ኢሳይያስ እያለን እስከ ዕለተ ሞታችን እንደምንጠራ ሁሉ ኢየሱስ ክርስቶስን ልዩነት በሌለበት አጠራር ክርስቶስ ኢየሱስ መድኃኔዓለም አማኑኤል ተብሏል። ይሄ ስም ሁሉንም የያዘ ስም ነው። ሌላ ስም የለውም ለማለት ወይም ደግሞ አያስፈልገውም ለማለት ፈልጌ ነው። ቃለ ሕይወት ያሰማልን። ወደ መምህራችን ዲያቆን ሄኖክ ኃይሌ ልመለስ። ይሄ በነገራችን ላይ ይሄ ጥያቄ እኔ የሚያጋጥመኝ ጥያቄ ነው። እዚሁ እኛ ጋር ሆነው እህቶች በተለይ ተመራቂ ተማሪዎች እዚህ ላይ ያላችሁ
በመምህር ሽመልስ የሚሰጥ ተከታታይ ኦርቶዶክሳዊ ቤተሰብ ትምህርት አለ እና ያን ትምህርት የተወሰነ ትምህርት ከገፋ በኋላ አንድ እህት መታ ምን አለች? ይሄን ትምህርት መጀመሪያ ተምሬ ቢሆን ኖሮ አሁን ባለሁበት የትዳር ስቃይ ውስጥ አልሰቃይም ነበር። እኔ ያገባሁት ሰው እኔ ከምከተለው እምነት ውጪ የሆነ ሰው ነውና ነገ ቀስ ብዬ አስተምሬ ወደዚህ ህይወት አመጣዋለሁ በሚል በጎ ሀሳብ ነው ይሄን መንገድ የጀመርኩት። ነገር ግን ከጊዜ በኋላ ግን በጣም እየተፈተንኩኝ እኔም ደግሞ ያልተፈለገ ችግር ውስጥ ወድቄያለሁና ምናልባት በዚህ ደረጃ እንደው መምህሩ የሚያግዙኝ ነገር ካለ ብላ መታ በግል የጠየቀችኝ ልጅ ነበረችና ከዚህ ጋር ተያይዞ አንድ ወንድ ያላመነች ሚስት ወይ ደግሞ አንድ ሴት ያላመነ ባል ቢኖራት ወይም በጮኝነት ያለው ቢሆኑ ነገ ከነገ ወዲያ ቀስ እያልን እያስተካከልን ወደ እውነተኛው መንገድ እናመጣቸዋለን ብለው ነገን ተስፋ አድርገው ትዳር መመስረት ወደ ህይወት ውስጥ መግባት ይሄ ከመጽሐፍ ቅዱስም ከአብዮት ትምህርት አንፃር እንዴት ይታያል? የሚያመጣው ችግርስ ነገ ከነገ ወዲያ ምንድን ነው የሚለው በዚህ ዙሪያ ላይ ሰፋ አድርገን እንመለከት። እሺ ይህንን ጉዳይ በተመለከተ ቀሲስ ያነሱት ላይ ሐዋርያው ቅዱስ ጳውሎስ የተናገረው አንድ ቃል አለ። ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት፣ ያላመነ ባል ያላት ሴት ብትኖርም ከእርሷ ጋር ሊቀመጥ ቢስማማ አትተወው ብሏል እና ይህን ቃል በመነሻ በማድረግ ነው ብዙ ሰዎች እንደዚህ የሚል ከሆነ ክፍት ነገር አለው ሕጉ ወይም የታዘዘው ነገር ልንቀጥል እንችላለን በሂደት የእሱን ነፍስ አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ስለሚል እኔ ላድነው እችላለሁ ላድናት እችላለሁ ነው። በነገራችን ላይ እስቲ አንድ ጊዜ በሉ አላችሁ ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይደለም። ያላመነች ቦይፍሬንድ ያላመነ ቦይፍሬንድ አይደለም ወይም እጮኛ አይደለም። ያላመነ ምን ያለው። ስለዚህ ሚስት ያለው ባል ያላት ካለ ኦልሬዲ ምን ብለዋል ማለት ስለተጋቡ ሰዎች ነው ሕጉ የሚያወራው ማለት። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር ባስተማርነው ትምህርት ምክንያት ሚስት ብታምን ባል ባያምን በማመኗ ምክንያት ፈተሹ ነይ አትባልም። አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት እኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ነው የሚለው ሕጉ። ገብቶሻል? ይሄ መቼ ነው የሆነው? ገና ክርስትና እንዳዲስ ሲሰበክ ነው። ቅዱስ ጳውሎስ ይሄድ ባይል ኖሮ ክርስትና ብዙ አደጋ ይገጥሞ ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆንና ሃይማኖት አይፈቅድም ብሎ ደናዋይ ሊላት ነው፣ ደናዋይ ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን ቤተሰብ ቢበተን እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጭ ግን ላላገባችሁ ሰዎች ወይም ላላገቡ እጮኝነት እያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለው። ለእነሱ የተናገረው ቃል ምንድን ነው? ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት እና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በእጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ። አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተቻለ አቅም ቢያንስ ጊዜ መውሰድ ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት። ትንሽ ጊዜ መውሰድ፣ አብሮ መቆየት፣ በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባህበት ጊዜ ወስዶ በትክክል መምህራን ተመድቦ አንድ ለአንድ ተምረው የተቀየሩ ሰዎች የምናውቃቸው ነው።
ግን ገብቷቸው ማለት ለምን እንደተቀየሩ አውቅ ለጋብቻው ብለው ሰው በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና በሃይማኖት ልዩነት አለን፣ ብዙ ዓመት በጮኝነት ቆይተናል፣ አስተምሩልኛል። ከዛ ልጅቷ ተማረች፣ በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያየ ማለት ጋብቻው ወርካውት አላረገም። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋይ ሆና ቤተክርስቲያን ያለችው። ይሄ ማለት በዚህ አጋጣሚ የእሷን ነፍስ አዳነው ማለት ነው። ስለዚህ በትክክል ከመምህራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦልሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ችን ሰምተህ እንደዚህ ይቻላል ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳቱ እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ሁለት ፍሎር እንደዚህ እንደ መቄዶንያ ህንፃ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው ምንድነው አይደል ነው አይደለም። እና ባልጠፋ ምንድን ወደ ጎረቤት የምትመለከቱት ምን የመሳሰሉ ወንድሞች ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ የመጨረሻ ጥያቄ እርሶ ጋር የቀረ ስላለ ይሄ ምናልባት እንደው ቀላል ጥያቄ ነው፣ ግን ደግሞ እውነትን ለመናገር ካሰላሰልነው ደግሞ በጣም ማስተዋል የሚጠይቅ ነገር ነው። ብዙ ሰው በትዳር የሚያፈራቸው ልጆች አሉና እግዚአብሔር ልጆች ሰጡኝ ብሎ ዓመት በዓመት የልጆቹን ልደት ያከብራል አይደል? ነው አይደለም? ለዛ ነው ጨንቆ ተጠቦ ልደትን ያከብራልና ከዚህ ጋራ እንደው ልደትን ማክበር የአሕዛብ ስራ ነው እና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። በእኛ ቤተክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋር ተያይዞና የፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ቅዱሳን ሊሆንም ይችላሉ ላይሆንም ይችላሉ። ግን የእነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር ነው ያይዘው እግረ መንገዱ እንደሚባለው በእውነት የኃጢአት ስራ ነው አሊያስ ደግሞ የምናከብረው የቅዱሳኑን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱስ ዮሐንስ አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። ገብቷችኋል? ሁሉም ቶፒክ ወይ ሲኦል ትገባበታለህ ወይ ገነት ትገባበታለህ የሚባል አይደለም። አንዳንድ ጉዳይ ኢቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢአት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢአት ነው ብሎ እዚህኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንጻር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድነው ማባከን ነውና ማለት መጠጥ መቅመስ ኃጢአት ነው አላለም፣ ግን አትስከሩ ስካር ኃጢአት ነው። ከዛ ጨምሮ ምን አለ? ምን ማለት ነው? አሁን ቅዱስ ጳውሎስ ይህንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው። እና ብዙ ዳይሜንሽኖች አሉት መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋችሁ አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አሕዛብ ናቸው። የእኛ ትርጓሜ አሕዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአሕዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአሕዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አሕዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአሕዛብ ስራ ነው ብለን ልንተወው? አሕዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብፅ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአሕዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበህ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ሁላችሁ አሁን እዚህ ላይ ነዳያኑ የሚመጣው ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል።
አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። የሰማችሁ ነው። አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለህ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በ3 ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉ። እያንዳንዱን ነገር ምንድነው? እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ማለት ነው። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ። ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? እሺ ሊቀ ሊቃውንት ስሙር አላምሮና መምህር ዲያቆን ሄኖክ ኃይሌን እጅግ አድርገን እናመሰግናለን። ሰፊ የሆነ ግንዛቤ አግኝተናል፣ አላገኘንም? እናንተ ባትራሩ ከዚህ በላይ ብናቆያቸው እኛ ደስተኞች ነበርን። ፊታችሁ ግን ሲታይ አንዳንዶቻችሁ የሚገርም ነው በጣም። እኔ ራሱ ሌላ አዲስ ሰው ይዤ የመጣሁ ነው የመሰለኝና እንደዚህ ተውልጋቸዋለሁ የሚያስብል ነው። ነገር ግን ሰፊ የሆነ ርዕሰ ጉዳይ ተነስቷል። እግዚአብሔር ያክብርልን፣ አስበ መምህራንን ያድልልን፣ ቃለ ሕይወት ያሰማልን። በሊቀ ዲያቆናት ዝማሬ ዲያቆን ፍሬዘር ዝማሬ በኋላ በቀጥታ አስተናባሪዎች ምሳ ያዘጋጁ ይጠብቋቸዋል።